አዲሱ ግን ወንዶች ምንድነው የራሳቸውን የቤት ስራ የማይወስዱት? እግዚአብሔር ምስክሬ ነው። አንድ ጥያቄ ልብስ እያጠበች ነይ ይላታል። ልብስ እያጠበች ኢትዮጵያዊ ወንዶች ልክ ሲያገቡ አይ ላቭ ዩ ካሉ በኋላ አይሉም ብለሽ ነበር። አዎ አይሉም። እሱ ነገር እውነት ነው። ሁሉንም አስወርደህ ትዝናናለህ አንተ። እንዳንተ አይነት እኮ የተመቸው ሰው የለም። አዎ ልክ ነው። ለምን መሰለህ ሲስ አሁን በየቀኑ በቃ እኔ አሁን አንድ ባላገባው ማለት ህይወቴ ነው። እግር አጥባለሁ፣ ልብሱን መቆሸሹን ቼክ አረጋለሁ፣ መብላቱን ቼክ አረጋለሁ፣ መኖሩን ቼክ አረጋለሁ፣ መተኛቱን ቼክ አረጋለሁ። ከኔ ፓርት አንዱ ነው። እግዚአብሔር ምስክሬ ነው የምልህ። ይሄንን ካረገ እናቴ ደህና አደርሽ ወይ ቁርስ በላሽ ወይ ወድሻለሁ፣ አሁንም እየወደድኩሽ ነው። እየጠላሁት ከሆነ ደግሞ ዛሬ ግን እኔ እንጃ ለሆነ ነገር እንደሆነ አላውቅም እየጠላሁ ነው ቢባል ከዛሬ ቅርበኝ የሆነ ነገር ይዤልሽ እመጣለሁ ብለው ቢኖሩ ሁለት ሰዎች ጨረቃን ስል ቅድም ጨረቃ ሊሰጠን ሲል አስመለጥከን አሉ። እግዚአብሔር እኮ ለእነሱ የመደቡ ቦታ እኮ ትልልቁን ነው። ጨረቃ ላይ ወጥተው እኮ ባንዲራ ተክረው አፈር ዘግነው የሚመጡ ነው ወንዶች እኮ ናቸው። እንዴት ትዳር ያቅታቸዋል? እንዴት አንዲት ልጅ ወድሻለሁ ማለት ያቅታቸዋል? እንዴት አንዲት ልጅን ልብስ እያጠበች ጎትቶ ነይ አንዴ ይልና እኮ ከዛ ቦጭረቅረቅ ያለው ውሃ ውስጥ አውጥቶ ሊያረጋት እኮ ሲለምናል። ታጠብኩ ነው ቦጭረቅ አርጋ አሁን እንዲህ ሲወራ ወንድ የራሷን ታሪክ ነው ይላሉ። እኔ ምን እንደዚህ አይነት ወንዶች በብር አስራት ነዳም እዚህ ጋር 10 ቀርቷል እኮ ለወንድ ልጅ ደግሞ እንትን ይላሉ። ምን ሆኖ ነው ኢየሱስ ወይ ሰሪ አይ ስለሽ እንትን እኮ በጣም ከባድ ነው እኮ ባይዘዌ። ታዲያ ምን መፍትሄው ምን ይመስልሻል? ለምሳሌ እኮ ሴቷም እኮ አንዳንድ ትዳር ውስጥ ለምሳሌ ልክ ባልየ ወደ ቤት ሲገባ እጇን ሊጥ ሁሉ ተለቅልቃ የምጠብቅ ሚስት አለች። እሺ ምን ትያለሽ? እና ለምን አይደውልላትም? የኔ ፍቅር አንተ ፍቅር ቆይ አሁን ሴክስ እያረክ ታወራለህ። ስታወራ አይደል እንዴ በጣም አሪፍ የሚሆነው ተብሎ የሚገመተው ቀን ላይ ደውሎ የኔ ፍቅር እየመጣሁልሽ ነው ምን ይዤልሽ ልምጣ ቢል እራሷ ቆማ ትጠብቀዋለች። በቃ ምግብም የለ ምንም የለ ይበላሉ፣ ይተኛሉ። አሁን እኮ ሽክክ ያለ ነገር በቃ እየደበራት ስለሆነ ነው። እና ሊጥ ውስጥ እኮ ገብታ አስጠብቀው ለምን አይደውልም? ሲጀመር አንተ ጥሩነት ምንድነው? የበታችሁን ኑሮ ነው። ሊጥ አሁን የለም እንጀራ የምትጋግር ሰራተኛ ምናምን አለች። ግን አንተ ያየኸው የድሮውንና ሊጥ እንኳን እንትን ባትል እሺ፣ ባለባበስ ቱታ ለብሳ ምናምን ብትጠብቆስ? እሺ ቱታ ምናምን ለብሳ ድሪያ በል እንጂ ቱታ ትላለህ እንደ ሴቶች ጉድማ አንድ ቀን ነገርኩ። ድሪያው ራሱ አንድ አይነት ከመሆኑ የተነሳ በቃ ምንድን ነው ይሄ ድሪያ ደግሞ እንዳይናደዱ እዚህ ሀገር ላሉት ነው። እኔ አዲስ አበባ እንትኑ የሰፊ ልብስ መሆኑ በጣም በቃ ሲሰሩ ስለሚውሉ እሱን አውልቂው ሲላት ሱሪ ቱታ ካልሲ አርጋ ወደ አየር መንገድ ልትነጠቂ ነው ወደ ጨረቃ ወደ አልጋ ነው አላት። የሱሪው ብዛቴ ካልሲው ብዛቴ ጃኬት ደግሞ ትደርባለች። አንተስ ብቻ መሰለህ ቫዝሊን ትቀባለች ለቢምቢ ብላ። ምኑን ይሳመሱ ምኑን ይንካ? ቫዝሊን አለ፣ ጃኬት አለ፣ ካልሲ አለ። ቆይ ወደ ማሏት ልትታቀፍ ነው እንጂ መሄድ ያለባት። ባለፈው እንዳለች ራቁታቸውን ተኙ ሴቶች ብላ አንተ ጋር ገብታ አንዷ ለጤና ይጠቅማል አለች። እና ለሚስቴ ንገሪልኝ ይላል ወንድየው። ኧረ ይህን ቆንጆ ወሬ ለሚስቴ ንገሪልኝ። እና ሴቶቹ ችግር አለባቸው 5% ከመቶ። እሷም ያው ስራ ስለሚበዛባቸው ዮኒ ማኛ ደግሞ አሁን ለብሳችሁ ስሩ ብሎ ሳይቸግረው ከነታኮ ጫማቸው እየወደቁ ተቸገሩ። እኔ እኮ ለሴት በጣም ነው የማዝነው። እግዚአብሔርን ሴቶች በጣም ነው የሚያሳዝኑ። ሴት
በጣም የልብ ሰው ናት። እግዚአብሔር ሚስጥር ነገርኩ ካለ ለሴት ነው። መነሳቱ ዜና ያሰማው ለሴት ነው። ሲረዳ የኖረው ሴትን ነው። እንዲህ ስለ ደግሞ እኛንስ ይላሉ አንዳንድ ደካማ ወንዶች ገብተው አሁን ቅድም የገቡት ማለት ነው ያንተ ወዳጆች ናቸው። ግን ለምን 50 አይሆኑ? በእምነት ከሆነ አናረግም አሉን፣ እምነቱ አልፈቀደልንም፣ ብዙ ቀን አይደረግም ሲሉ፣ አዎ ገንዬ ልክ ነሽ። ግን እኮ አሁን ተስተካክሏል። አሁን እኮ ትምህርት እየተሰጠ ነው። አሁን እኮ ምን አለ መሰለሽ ደግሞ አንዳንድ አብዛኛው የኢትዮጵያ ሴቶች ኮምፕሌን የሚያቀርቡት ወንዱ ማታ ብቻ ነው የሚመጣው። እንደዛ የሚባል ኮምፕሌን አለ። ማታ ቀን የምትፈልገው እሷ ስራዋን ጨራርሳ 4 ሰዓት ልብሷን አጥባ ተኩሳ ቆንጆ ምግብ ደርድራ 6 ሰዓት ና ብትለው የማይመጣ ወንድ አለ። እና ቅድም እንዳልከው ከነሊጧ ልጆቹን በአንድ ጡቷን እያጠባች መሬት ላለው አንዱ ደግሞ ወደ ላይ ቀና ብላ አይመጣም ሰውየው። እንዲመጣ ማድረግ አለባት። ሴቶች እኮ ልጅ እንኳን ሲያጠቡ ጎንበስ ብለው መሬት ላይ ያጠባሉ። እና ወንዶች የሚዘገንናቸው ነገር ሲበዛ አይመጡም ወደ ቤት። እንግዲህ ዝናቡም እየዘነበ ነው። አያሰማህም መሰለኝ። ስፒከር የለኝም። ያቺ ኤርፎ ወንዶች ለምንድን ነው የቤት ስራቸው የማይወስዱት ነው? እኔ ሁል ጊዜ እኔ በወንድ አልተጎዳውም። እኔ ግራ ጥቤ ልብስ ገዝቼ ምሳ ሰርቼ በቃ ተመርቄ ነው። እስቲ ተለያይተን እንኳን እስቲ እንጠያየቃለን። እኔ ምንስ ገኒ እኔ ምን አሁን በዚህ ጊዜ በዚህ ዘመን አሁን የወንድ ልጅ እግር ታጥቢያለሽ? ወንድ ልጅ እግሩ ይሸታል እንዴ? ወይስ ቁርበት ነው እንዴ እንደዚህ የምትለው? እግሩ ምንድን ነው? ቆይ የገበሬ እግር ያጥቡ የለ እንዴ እናቶቻችን? ኢየሱስ ሜዳ ለሜዳ አፈር ላይ ሄዶ የለ እንዴ? እስራኤል ስጸልይ እኮ አንተ በእግር የሄድክባት ብዬ ነው የጸለይኩት። በባዶ እግር የሄድክባት። እግሩና ከንፈሩ ምን ልዩነት አለው? ቆይ አትታጠቡም እናንተ? ገኒ አሁን ታለሽ ብዬ አላምንም። አሁን በዚህ ዘመን እግር ታጥቢያለሽ? ገኒ እግሩ ምንድን ነው? የት ነው የሚሄድበት? ግፋሩን ገበሬ ነው። ምን አለበት እግሩን አስታ ተረከዝን ቃን አርጋ 200-300 ብር ይሰጣታል። እውነቴን እኮ ነው። ቴክ ስታደርግለት ሰው የሆነ ነገር ይሰጥሃል። ምን ላድርግልሽ እናቴ ይላል። እንኳን ቢሆን ምግብ ሰርታ ከአንድ ሻማ በ15 ብር ገዝታ ምንድን ነው ዛሬ ሲል አቡነ አረጋዊ ነው ሚካኤል ነው እያል ማጭበርበር ለእኛ ሲሆን አይደለም። ደግሞ ሌላ አሁን የኢትዮጵያ ወንዶች በምን ይታማሉ መሰለሽ? አሁን ሻማ እነሱ ከአንድነት አሉታ ጠበቀችው አሉ። ሴቶቹ አይረዷቸውም። አሁን የኢትዮጵያ አብዛኛው ወንዱ ሲገባው ለአብዛኛው ወንዱ ምን ነው መብራት ጠፍቶ ነው ወይ ብሎ ሻማን ሄዶ ፍብላ ያጠፋው እንዳሉ ጎረቤት እኮ በጣም ሁሉ ነው የሚገርመው። ዘንድዬ የሆነ የወንድ ጥረት አለ። እስቲ ልሂድና ባሌንም በደንብ አልተንከባከብኩትም ብላ መብራት ምናምን ወንድሟን ጠርታ ሁሏን በቀጭኑ ተኩላ ሙስሊምና መሬት አነጠፈች። ቁጭ ብላለ እያወራች ያለ ምን ቢላጥሩ ነው የሄዱ ልጆች ሲገለች የምታረግኝ ነው ምናምን ብሎ እያጠፋ ገባ። እኔ ለራሴ መብራቱን ይቆጣሉ እያለ ከዛ ተገርማ ልጆችን ሳይ ደግሞ አስተኝታለች። በቃ ዛሬ ጉድ በላ ብሎ የትግሬው ከሆነ ደግሞ አቡነ አረጋዊ ናቸው ይላል። መብራት ኃይል ጠፍቶ ነው ወይ ይላል። የጉራጌው ማርያም ናት ዛሬ ይላል። በቃ ሰርፕራይዝ እንኳን አይገባቸውም። ይህ እንግዲህ ከምን ይመጣሉ ነው ያላል። ጀኒ ውጭ ነው ያለሽው? በጣም ይቆሻቆሻል። በረዶ እየዘመረ ነው። ታክሲ ላይ በቃ መብራት አይ